ሮሜ 5:2 ላይ በእርሱ ወደዚህ ጸጋ በእምነት መግባት አግኝተናል። በእርሱ ወደዚህ ጸጋ የገባው በምንድን ነው? በእምነት ነው። ኢየሱስ ያድናል። ክብር ለኢየሱስ ነው። ስለዚህ እምነት መግቢያ ነው ማለት ነው። እምነት ወደ ጸጋው ሰርቀ የምትገባበት ነው። እዚህ ቤት በረከት አለ ሲባል በእምነት ትገባለህ። ኢየሱስ ያድናል። እዚህ ቤት ጸጋ አለ ሲባል በእምነት ይወስዳለሁ ብለህ ትገባለህ። ተፈውሰህ ትወጣለህ። ተባርከህ ትሄዳለህ። ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ እምነትና ጸጋ ኮኔክትድ የሆኑት ናቸው። ጸጋ የእግዚአብሔር ኃይል ነው ብለናል። ጋድስ ሳፕላይ ወይም የእግዚአብሔር አቅራቦት ነው። ጸጋ ጋድስ ሳፕላይ ክብር ለኢየሱስ ይሁን። ጸጋ ሁሉ ነገር ያስችላል። ሁለተኛ ቆሮንቶስ ምዕራፍ 12:9 ላይ እግዚአብሔር ጸጋዬ ይበቃል አለ። ጸጋዬ ምን ይሆናል? ኢየሱስ ያድናል። እና ጳውሎስን የቆረቆረው ነገር ነበር። ቶሎ ከላዩ ላይ እንዲሄድ የፈለገው ነገር ነበር። ያልተመቸው ነገር አለ። ግን እግዚአብሔር ምን አለ? ቆይ ይሄ ነገር ትንሽ ካንተ ጋር ይቀመጣል። ለምን ሲባል ጸጋዬ ይበቃል። ጸጋዬ በኃይል እንዲገለጥ ነው እግዚአብሔር አለ። ኢየሱስ ያድናል። ሃሌሉያ። ዛሬ የሚያስቸግረን ነገር አለ፣ እግዚአብሔር ያስችለናል። እግዚአብሔር አቅም ይሆነናል። እግዚአብሔር ጉልበት ይሆነናል። ጳውሎስ ለምንድን ነው ዋይስ እግዚአብሔር እንዳትታበይ ነው አለ። መውጊያ ሰጠው እንዳትታበይ ነው። ጸጋዬ ደግሞ ይበቃሃል። ኢየሱስ ያድናል። ኢየሱስ ያድናል። ስለ ጸጋ ኃይል ነው። ጸጋ ኃይል ይሰጠናል። ሲደክመን ኃይል ይሆነናል። የእግዚአብሔር ጸጋ የደከመው ሰው ምን ያደርጋል? ያነሳዋል። ለማምለክ እንኳን አቅም ያጣውን አቅም ይሰጠዋል። ክብር ለኢየሱስ። አቅም አግኝቶ በእግዚአብሔር ፊት እንድዘል ያደርጋል የእግዚአብሔር ጸጋ። ሃሌሉያ። ክብር ለኢየሱስ። ገላትያ 2 ላይ ጻድቅ በእምነት ይኖራል። ጻድቅ በእምነት በሕይወት ይኖራል። ጻድቅ በሉ፣ በእምነት በሉ፣ በሕይወት ይኖራል። ኢየሱስ ያድናል። በእምነት ሰይጣን ምን ትበላለህ? ምን ትጠጣለህ? ኪስ ባዶ ነው። እግዚአብሔር አለ። ጻድቅ ነው። በእምነት በሕይወት ይኖራል። ተስፋ አይቆርጥም። ኢየሱስ ያድናል። ያንተ ጉዳይ የኔ ጉዳይ አይበቃም። የእግዚአብሔር ጸጋ አለ። ሃሌሉያ። የእግዚአብሔር ኃይል አለኝ። የእግዚአብሔር ክብር አለኝ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ በአሁኑ ዘመን ተለቆልኛል። ኢየሱስ ያድናል። ሃሌሉያ። እዚህ መጨረሻ እንደዚህ እንበልስ። እኔ በሉ በእግዚአብሔር ጸጋ ድኛለሁ በሉ። ኢየሱስ ያድናል። ክብር ለኢየሱስ ነው። ሃሌሉያ። እምነቴ በሉ በእግዚአብሔር ጸጋ እየበረታ ይሄዳል። በኢየሱስ ስም እንበረታለን፣ እንበረታለን፣ እንቆማለን። በእምነት እንቆማለን። ጻድቅ በእምነት ይቆማል። የእግዚአብሔር ጸጋ በሉ በሕይወቴ በቤተሰቤ በዘመኔ ይሰራል በሉ። በኢየሱስ ስም ይሰራል። በቤታችሁ ይሰራል። የታመመውን ይፈውሳል። የታሰረውን ይፈታል።
ቀንበርን ሁሉ ይሰብራል። እግዚአብሔር ጸጋ ከኛ ላይ የማይሰብረው